ኦኬ እንግዲህ በዚህኛው ፓርት ደግሞ የምናደርገው በፊት ከነበረው ፋንክሽናሊቲ ላይ ሞር እየጨመረ ነው መጣው። እንደምትመለከቱት አሁን ከዚህ ጋር የወር ካርት የሚል እና ይህንን ቶታል የሚለውን ቼክአውት የሚለውን ይሄ ካርት ውስጥ እንግዲህ አሁን ይህንን ፋንክሽናሊቲ እየሰራ ስለነበረ ከዚህ በፊት በነበረው ፓርት ማለት ነው ፓርት ላይ እና ይሄ 10 ይሆናል ፓርት 10 ነው። ሰው በዚህኛው ፓርት እንግዲህ እዚህ ጋር ፕሮዳክቶች ሊስት እንዲደረጉ ማድረግ ነው ዋናው አላማችን። ሰው እነሱን ነገሮች አሁን እዚህ ጋር መጠን በምናይበት ሰዓት ላይ ከዚህ በፊት በተሰራው ወይም ባለቀው ዌብሳይት እንደምትመለከቱት አድ ቱ ካርት በሚል አሁን ይህንን ስጨምረው አድ ቱ ካርት በምልበት ሰዓት ላይ እዚህ ጋር ይጨምራል። እሱ ብቻ አይደለም ፕሮዳክቱን ከዚህ ጋር ከጨመረ በኋላ ቶታሉን እዚህ ጋር ያለውን ፕራይስ አፕዴት ያደርጋል። ሶ እነዚህ ነገሮች እያንዳንዳቸውን እዚህ ጋር ወይም ደግሞ በዚህ በምንሰራው ውስጥ ማለት ነው በዚህ ዌብሳይት ውስጥ እየጨመርን እንመጣለን ማለት ነው። ስለዚህ ከዚህ በፊት በነበረው እንግዲህ አሁን እንደምትመለከቱት ከዚህ ጋር ማለት ነው ይህንን ካርት የሚለውን ክሊክ ስናደርገው ቶግል የሚል ፋንክሽናሊቲ በመጻፍ ማለት ነው። ከዚህ በፊት አሁን እዚህ ጋር መጠን ስናይ ጃቫስክሪፕታችንን ቶግል ካርት የሚለውን ፋንክሽናሊቲ በመጨመራችንም ምክንያት እዚህ ጋር አሁን ይህንን በተን ክሊክ በምናደርግበት ሰዓት ላይ ይህን ያሳየናል ማለት ነው፣ የወር ካርት የሚለውን። ሶ ይህንን በማድረጋችን አንድ አሪፍ ፋንክሽናሊቲ ይጨምረናል። በሚቀጥሉት ግን አሁን እዚህ ጋር በዋነኝነት ስናየው እነዚህን ፕሮዳክቶች በምናይበት ሰዓት ላይ ይህ ብቻ ማሳየቱ ብቻ ሳይሆን ፕሮዳክቶቹን እዚህ ጋር ካርት ውስጥ መጨመር አለበት። የተጨመሩትን በአጠቃላይ ሃንድል መደረግ አለባቸው። በአጠቃላይ እንደዚህ ቶታል ፕራይሱን ካልኩሌት እንዲያደርግ ኳንቲቲውን የእያንዳንዱ ፕሮዳክት ኳንቲቲ እያንዳንዱ ነገር ሃንድል ማድረግ አለበት ከዚህ ውስጥ። ለምሳሌ ከዚህ ጋር አሁን ይህንን እዚህ በፊት የጨመሩት ፕሮዳክት አሁን ጨምሬ ክሊክ በማድረግበት ሰዓት ላይ ኳንቲቲውን ብቻውን ይቀይርና ከዚህ ጋር በፕራይሱ ካልኩሌት አድርጎ እዚህ ጋር ፕራይሱን አፕዴት ያደርጋል እንጂ ሁለቴ ልክ ከዚህ ጋር ሊስት አያደርገው ምናምን። እንደምትመለከቱት እንደዚህ አይነት ፋንክሽናሊቲዎችን በዚህ ፓርት ለመጨመር እንሰራለን። ሶ እሱን ለማድረግ እንግዲህ በዋነኝነት አሁን ከዚህ ጋር የምናደርገው እንግዲህ እያንዳንዱ እየሰራ ነው ያለ ነው። ይህን እንትናችን እንደ ካርት ነው ይዘ ነው ያለ ነው። ወይም ደግሞ እዚህ ውስጥ የወር ካርት የሚሉትን በካርት ሚል አሬ ክሬት አደረግና በእነዚህ ፕሮዳክቶች አድ የሚደረጉ ፕሮዳክቶችን በአሬ መልኩ ሊስት አደርጋቸዋለሁ። ስለዚህ እሱን ለማድረግ እዚህ ጋር ልምጣና ከዚህ ጃቫስክሪፕት ፋንክሽን ልምጣና ግሎባል የሆነ አንድ ቫሪያብል ክሬት ላድርግ ከዚህ ጋር ማለት ነው። ከዚህ ጋር ፕሮዳክት እስከሚለው ወደታች አድርጌ ወይም ደግሞ ከዚህ ማድረግ ከላይ ማድረግ እችላለሁ። ኦልሬዲ ችግር የለውም። እንግዲህ ብዙ ጊዜ ግሎባል ቫሪያብሎችን ከላይ ስንጽፋቸው ሞር እንትን ያደርጋል። ሶ እነሱን እንግዲህ ክሬት ማድረግ ይቻላል። እዚህ ጋር ልምጣና አሁን መጀመሪያው ላይ ከዚህ ጃቫስክሪፕት ፋንክሽን መጀመሪያ አካባቢ ላይ ግሎባል የሆነ ቫሪያብል ክሬት ላድርግ። ለምሳሌ እዚህ በፊት እንግዲህ ጃቫስክሪፕት ስንጠቀም ቫሪያብል ክሬት ለማድረግ ሌት እንጠቀማለን እንችላለን፣ ቫር ማለት እንችላለን፣ እንዲሁም ደግሞ ኮንስት እንችላለን። በተለይ ኢኤስ6 እና ከዛ በላይ የሆኑ ላተስት የሆኑ ጃቫስክሪፕት ከሆነ ኮንስት ብዙ ጊዜ የሚጠቀመው። ነገር ግን አሁን እዚህ ጋር ኮንስት አልጠቀምም። ለምንድነው ኮንስት ማልጠቀመው? ኮንስት ማለት ኮንስታንት የሆነ ቫሪያብል ነው። አንዴ ለምሳሌ ካርት ብዬ እነዚህ ፕሮዳክቶች ብቻ ካስቀመጥ ቼንጅ አያደርግም። ነገር ግን አሁን ምንድነው የምንፈልገው? ለምሳሌ ሪሙቭ ሳደርገው ሌላ ፕሮዳክቶችን በሚጨምርበት ሰዓት ልክ እንደዚህ የተለያየ ፕሮዳክቶች ነው በውስጡ ያለው ማለት ነው። ስለዚህ ያ ቫሪያብል ኮንስታንት ስለማይሆን ክሬት ማድረገው ቫሪያብል ማለት ነው። ስለዚህ ሌት ልጠቀምና ከዚህ ጋር ሌትል እና ኔሙ ለምሳሌ የቫሪያብል ኔም ካርት ልበለው። ካርት የሚል በአጠቃላይ እዚህ ውስጥ የሚጨመሩ ፕሮዳክቶችን ሙሉ እዚህ ጋር ውስጥ ያሉ ፕሮዳክቶችን ሙሉ ሃንድል የማደርግበት ነው። እሱም ካርት አረኩትኝ ማለት ነው። ከዛ በኋላ ምንድነው የማደርገው? ይህንን ቫሪያብል የቫሪያብል ኔም ከሰጠው በኋላ እንግዲህ ምንድነው የማደርገው? መጀመሪያ እነዚህን ፕሮዳክቶች እንግዲህ የሚይዘው ወይም የማስቀምጠው ሎካል ስቶሬጅ ላይ ነው። አሁን እዚህ ጋር እንደምትመለከቱት አድ ቱ ካርት በምልበት ሰዓት ላይ ቼንጅ የሚያደርገው የሚያስቀምጣቸው እያንዳንዱ ነገሮች ከሎካል ስቶሬጅ ነው። ወይም ሎካል ስቶሬጅ ማለት ይሄ ብራውዘራችን ያለው ዌብሳይቱ ዲስፕላይ የሚደረግበት ብራውዘራችን ያለው ላይ ማለት። ስለዚህ ምንድነው ማድረግ ከዚህ ጋር መጣና ከዚህ በፊት እንግዲህ ካርት የሚለው ፕሮዳክት ውስጥ ለምሳሌ አሁን እዚህ ጋር ሞር ምን እንደምጽፍ ግልጽ እንዲሆንላችሁ አሁን ይህንን ሪሞቭ ላድርጋቸው ሁሉንም ፕሮዳክት ማለት ነው። ሶ ሪሞቭ አድርጌ አሁን እዚህ ጋር ለምሳሌ አድ ቱ ካርት ይህን ክሊክ በማድረግበት ሰዓት ላይ ይህን ፕሮዳክት ቀጥታ እዚህ ጋር ያመጣና ያስጨምራል። ይህን ሲጨምር ግን ለምሳሌ ከዚህ ካርት በሚለው ቫሪያብል ውስጥ እንዲያስገባ ነው ፈልገው። ይህን ግን ከመስራቱ በፊት ከዚህ በፊት ይህ ፕሮዳክት ተጨምሮ ነበር የለም፣ ወይም ደግሞ ይህንን አሁን ሳረግ ሌላ ምን ፕሮዳክት ነበር ከዚህ በፊት የሚለውንም ቼክ እንዲያደርግ ስለምፈልግ ከሎካል ስቶሬጅ ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር ሎካል ስቶሬጅ እላለሁ። ሎካል ስቶሬጅ የሎካል ስቶሬጅ ማለት ብራውዘራችን ላይ ያለው ስቶሬጅ ማለት ነው። ስለዚህ ሎካል ስቶሬጅ ዶት አደረግና ጌት ኢለመንት አደርጋለሁ ማለት ነው። ከዚህ በፊት ለምሳሌ ሶሪ ጌት አይተም ማለት ጌት ኢለመንት ሳይሆን ጌት አይተም። ከዚህ በፊት እንግዲህ አንድ ፕሮዳክት ወይም አይተም ካለ ከዚህ ውስጥ ለምሳሌ አሁን ይህንን ክሊክ በማድረግበት ሰዓት ላይ ማለት ነው አርቱ ክሊክ በማድረግበት ሰዓት ላይ ከዚህ በፊት ለምሳሌ ይህ ፕሮዳክት ስላለ ይህን ፕሮዳክትም አብሮ እንዲይዘው ማለት። ስለዚህ እዚህ በፊት ፕሮዳክት አለ ወይ ወይም አይተም አለ ወይ እዚህ ሎካል ስቶሬጅ ላይ የሚል ቼክ አረግና ምንድን ነው እዚህ ጋር ማድረገው ፓስ ማድረግለት ካርት የሚል እንዲያዩ የምፈልገው ካርት የሚለው ነው። ሶ ይህንን ቼክ ያደርጋል ማለት ነው። ስለዚህ ከዚህ በፊት ካርት ተጨምሮ ከሆነ በዚህ ውስጥ ይህን ቼክ ያደርጋል።
ሶ ካልተጨመረ ከዚህ ጋር ምን ያደርገዋል? ይህንን እንግዲህ ምንም እንትን ከሌለ ማለት ነው። ይህን በአጠቃላይ ምን አድርገዋለሁ? ከዚህ ጋር ማለት እንደዚህ በማድረግ እንግዲህ ጄሰን ዶት ፓርስ አድርጋለሁ ማለት ፓርስ አድርጋለሁ። ይሄ ማለት አሁን ሎካል ስቶሬጅ አድርጌ ጌት አይተም ስለው ጌት አይተም የካርት ሳረግ ካርቶችን ሲያገኝ እንደ ስትሪንግ ነው የሚይዛቸው ማለት ነው። ስትሪንግ ናቸው ሎካል ስቶሬጅ ውስጥ። ስለዚህ ይህንን ወደ ጃቫስክሪፕት ዩዜብል ኮድ ለመቀየር ወደ ጄሰን ወደ ኦብጀክት እንዲቀየርልን ነው። ሌላ ምንም ጥቅም የለውም እዚህ ጋር ላይክ ይህንን ካርት የሚለውን በኋላ ለመጠቀም በቀላሉ የሚጠቀመው ነው። ወይም ደግሞ ይሄ አሁን ጄሰን ዶት ፓርስ የሚለው እንደ ኦብጀክት ሪተርን እንዲያደርግልኝ ነው ከዚህ ጋር ማገኛቸው ፕሮዳክቶችን ማለት ነው። ስለዚህ እንደዚህ አድርጎ በአሬ ወይም እንዲያስቀምጥልኝ ይፈልጋለሁ። ይህንን ካለ ፕሮዳክት ይህን ያደርጋል። ከሌለ ማለት ነው ምንም ከሌለ ከዚህ ጋር ሶሪ ይህን እንጠቀምና ኦር ኦፕሬተር ነው ኦር አረገና ኢምፒቲ አሬ ያደርገዋለሁ ማለት ነው። ስለዚህ ይሄንን ኢምፒቲ አሬ ይሆናል ማለት ነው። አሁን ይህ ካርት የሚለው ምንድነው ዋናው ፋንክሽናሊቲው ከዚህ ጋር ግልጽ ለማድረግ ያህል ቫሪያብል ነው። ለቫሪያብል ኔም ካርት አልኩት። ዋናው የሚፈልገው ይህን ቫሪያብል ለምንድን ነው? ከዚህ ጋር የሚጨመሩ ፕሮዳክቶችን ሃንድል ለማድረግ ነው። ስለዚህ ምንድን ያደርጋል? መጀመሪያ ሎካል ስቶሬጅ ውስጥ ቼክ ያደርጋል። ሎካል ስቶሬጅ ማለት ብሮዘራችን ላይ ከዚህ በፊት አድ ያደረግነው አይተም አለ የለም የሚለውን ቼክ ያደርጋል። ጌት ኤለመንት በሚለው ሜትድ በመጠቀም ማለት ነው ካርት ቼክ ያደርጋል። ስለዚህ ይህን ሲያገኝ እንደ ስትሪንግ ነው የሚይዘው ማለት ስትሪንግ ነው ሪዛልቱ ስትሪንግ ስለሚሆን ይሄ ቀጥታ ልክ እንደ ዩዜብል ኮድ አድርገን ወይም ደግሞ እንደ ኦብጀክት በአሬ ውስጥ ያሉ እንደ ኦብጀክት አድርጎ እንዲመልስልን ጄሰን ዶት ፓርስ የሚል ተጠቀምነ ማለት ነው። ከዛ ይሄ እንግዲህ ዩዜብል የሆነ የጃቫስክሪፕት ኮድ ይሆንልናል ማለት ነው። ልክ ሪተርን የሚያደርገው አሬዎች ናቸው፣ በኦብጀክት ያላቸው አሬዎች። ምንም ከሆነ ግን ምንም ከሌለ ፕሮዳክት ማለት ነው ኢምፒቲ አሬ ሪተርን ያደርጋል ማለት ነው። ወይም ደግሞ ኢምፒቲ አሬ ይሆናል የዚህ ይሄ ሎካል ስቶሬጅ ላይ ምንም ከሌለ ወይም ደግሞ ኤሌመንቶች ካልጨመርነ ኢምፒቲ አሬ ይሆናል። ባዶ የሆነ አሬ ካርት የሚለው ቫሪያብል ይይዛል ማለት ነው። ሶ ይህን ካደረግን በኋላ ከዚህ በመቀጠል እንግዲህ ፕሮዳክቶችን ለምሳሌ የምናገኛቸውን ፕሮዳክቶች ወይም ደግሞ ክሊክ የምናደርጋቸውን ፕሮዳክቶች አድ ቱ ካርት የምናደርጋቸውን ወደ ሎካል ስቶሬጅ እንዲያስቀምጣቸው ማድረግ ይጠበቅብናል ማለት። ስለዚህ እዚህ ጋር መጣና ሌላ ፋንክሽን እዚህ ጋር ቶግል ካልኩት ወርታችን ላይ ከዚህ ጋር ልምጣና አንድ ፋንክሽን ክሬት አደርጋለሁ። እሱ ፋንክሽንም እንግዲህ ምንድነው ፕሮዳክቶችን የዚህ ፋንክሽን ዋና ዓላማም እንግዲህ ፕሮዳክቶችን በዚህ ሎካል ስቶሬጅ ውስጥ ሴቭ እንዲያደርጋቸው ነው። ስለዚህ ፋንክሽን እና አንድ ፋንክሽን ክሬት አደርጋለሁ። ፋንክሽን ኔሙ የፋንክሽን ኔም ማለት ነው ሴቭ አደርጋለሁ ካርት ቱ ሎካል ስቶሬጅ። ስለዚህ ይህን እንደ ፋንክሽን ኔም ሰጠሁት። በጣም ግልጽ የሆነ ፋንክሽን ኔም ነው። ይህን ፋንክሽን ዲክሌር አደረግኩ ማለት ምንድን ያልኩት ሴቭ ካርት ቱ ሎካል ስቶሬጅ። ምክንያቱም አድ ቱ ካርት በምንልበት ሰዓት ላይ ይህን ካርት ኦልሬዲ ይህን ካርት ሎካል ስቶሬጅ ላይ እንዲጨምር ማለት ነው። ስለዚህ በሎካል ስቶሬጅ ሴቭ እንዲያደርገው ነው። ስለዚህ እዚህ ጋር መጣና በዚህ ፋንክሽን ውስጥ ሎካል ስቶሬጅ ዶት አደረግና ሴት አይተም ነው ማድረገው። አሁን እዚህ በፊት ያደረኩት ቅድሙ ላይ እንደምትመለከቱ ከዚህ ጋር ሎካል ስቶሬጅ ጌት አይተም ነው። አይተም ካለ እሱን ማግኘት ነው የፈለጉት አይተሞችን ሎካል ስቶሬጅ ውስጥ ያሉት። አሁን ደግሞ አይተሞችን ወደ ሎካል ስቶሬጅ ለማስቀመጥ ስለፈለጉ ሴት አይተም ነው ማድረገው ማለት ሴት አይተም የሚል ሜትድ እጠቀማለሁ። ከዛ የማስቀምጠው አይተም ካርት ነው። ስለዚህ ካርት አድርጋለሁ ማለት ነው። በዚህ መልኩ የማስቀምጣቸው ነገሮች ምንድን ናቸው ለሚለው ኦልሬዲ በዚህ ውስጥ ማለት ነው ጄሰን ወይም ደግሞ ማስቀምጠው በነገራችን ላይ ይህንን ግልጽ እንዲሆንላችሁ ካርት ነው። ይህን ቫሪያብል ነው። ይህን ቫሪያብል አሁን እዚህ ጋር አስቀምጣለሁ ማለት ነው። እንደምትመለከቱ ከዚህ ውስጥ አስቀምጣለሁ። ይህንን ማስቀምጠው ግን አሁን ይህ ቫሪያብል ቅድም እንዳልኳችሁ በአሬ መልኩ ነው የሚቀመጠው። አሁን ምን አደርገዋለሁ? ወደ ስትሪንግ አደርገዋለሁ። ምክንያቱም ሎካል ስቶሬጅ ውስጥ በስትሪንግ መልኩ ማስቀመጥ ስለፈለጉ ይህን ወደ ስትሪንግ ለመቀየር አሁንም ካርት የሚለውን ይህን በአጠቃላይ ምንድነው ማድረገው ከዚህ ጋር በቅንፍ ውስጥ ከትና ምንድነው ማድረገው ጄሰን ዶት ስትሪንግፋይ ያደርገዋለሁ ማለት ወደ ስትሪንግ ይቀይረዋል። በስትሪንግ መልኩ እንዲያስቀምጣቸው ነው የምንፈልገው ይህንን ማለት ነው እዚህ ጋር። ምክንያቱም እነዚህ ካርት የሚለው ቫሪያብል እዚህ ጋር ያለውን ስትሪንጉን ወደ ጄሰን ዶት ፓርስ አድርጎ ወደ አሬ ወይ ደግሞ ወደ ኦብጀክት በአሬ ውስጥ ያሉ ኦብጀክቶች አድርጎ እንዲያስቀምጥ ነው። ከዚህ ጋር ግን እኔ ሳስቀምጥ ግን ይህን ፕሮዳክቱን በማስቀምጥ ሴት አይተም በማድረግበት ሰዓት ላይ ሎካል ስቶሬጅ ሳስቀምጥ ግን ልክ እንደ ስትሪንግ እንዲያስቀምጠው ጄሰን ዶት ስትሪንግፋይ ያደርግና ይህን ካርት የሚለውን አስቀምጡ ማለት ነው። ስለዚህ በዚህ መልኩ እንግዲህ ሴቭ አደርጋለሁ ካርቶችን ማለት ነው። ሴቭ ካርት ቱ ሎካል ስቶሬጅ የሚለውን በዚህ መልኩ አስቀመጡ ማለት ነው። ስለዚህ ይህን ሴቭ አደርጋለሁ። አሁን ብዙ ፋንክሽናሊቲዎችን እየጨረስን ያለ ነው። ከዛ በመቀጠል ግን በዋነኝነት ኦልሬዲ እዚህ ጋር መጠን በምናይበት ሰዓት ላይ የምታስታውሱ ከሆኑ እዚህ ጋር ይህን ዲቪዥን ክሬት ስናደርግ
ካርት አይተም ሚል አለ። ወይም አይተሞች በአጠቃላይ ካርት አይተምስ ውስጥ አይተሞች ይቀመጣሉ። ወይም እዚህ ጋር የሚሰራውን ስናይ ለምሳሌ ይህ በአጠቃላይ አይተምስ በሚለው ዲቪዥን ውስጥ ነው ያሉት። ነገር ግን እያንዳንዷ አይተም ነች። ስለዚህ ይህንን ክሬት አላደረግነው። ስለዚህ እያንዳንዷን ፕሮዳክት እዚህ ጋር አድ ቱ ካርት በሚባልበት ሰዓት ላይ እዚህ ጋር አፕዴት እንድትደረግ እንድትጨመር አዲስ ክላስ ዲቪዥን ክሬት አድርጎ ክላስ ካርት አይተም እየጨመረ እያንዳንዷ ፕሮዳክት እየጨመራት ከዚህ ጋር ሌላ የጃቫስክሪፕት ፋንክሽናሊቲ እንጨምራለን ማለት። ስለዚህ እሱን የፋንክሽናሊቲ ክሬት እናደርጋለን። ኦልሬዲ ረዘም ይላል። ሶ ይህንን ፈጥን ብለን ለመስራት እንሞክራለን። ስለዚህ ምንድነው ማድረገው ከዚህ ጋር ልምጣና ኦልሬዲ አንድ የጃቫስክሪፕት ፋንክሽን ክሬት አደርጋለሁ። ሶ ፋንክሽን አልኩኝ። ፋንክሽን ምንድነው ማድረገው አፕዴት ካርት ዲስፕላይ ይላለሁ። ምክንያቱም ካርቷን እዚህ ጋር የፋንክሽን ኔም ነው እዚህ ጋር ዲስፕላይ እንዲያደርጋቸው ማለት ነው። እነዚህ እሱን ለማድረግ እንግዲህ የፋንክሽን ኔም እንግዲህ አሁን በጣም ግልጽ ለማድረግ ያህል ነው ይህን ፋንክሽን የሚጠቀመው። ስለዚህ አፕዴት ካርት ይህንን የፋንክሽን ኔም ሰጠው አፕዴት ካርት ዲስፕላይ የሚል የፋንክሽን ኔም ሰጠው እና ይህን ፋንክሽን ዲክለር አደረኩ ማለት። ስለዚህ በዚህ ካርት ዲስፕላይ ውስጥ አፕዴት ካርት ዲስፕላይ በሚለው ፋንክሽን ውስጥ ሞር ማድረገው ምንድነው አድ ቱ ካርት ብለን ክሊክ በምናደርግበት ሳለ ወይ ደግሞ ፕሮዳክቶችን ወደ ካርት በምንጨምርበት ሳለ እዚህ ጋር ዲስፕላይ እንዲያደርገው ነው። አፕዴት እያደረገ ዲስፕላይ እንዲያደርገው ማለት ነው። እሱን ነው የፈለኩት። ስለዚህ እዚህ ጋር ምን አደርጋለሁ መጀመሪያ እንግዲህ የተለያዩ ቫሪያብሎችን ክሬት አደርጋለሁ። ለምሳሌ ካርት አይተም፣ ካርት ካውንት፣ ቶታል ካርቱ ምን ያህል ቶታል እንዳለው እነዚህ ነገሮች ታርጌት ማድረግ ያስፈልገኛል። ስለዚህ እነሱን ቫሪያብል ክሬት አደርጋለሁ። ኮንስት አለና ለምሳሌ የመጀመሪያው ካርት አይተምስ የሚል ኔም ሰጠዋለሁ። ካርት አይተምስ ማለት በአጠቃላይ እዚህ ጋር ያሉ ካርቶች አይተሞች ማለት ነው። በአጠቃላይ ሁሉንም ታርጌት የሚያደርግ ነው። ካርት አይተምስ እና ይህን እንደ ቫሪያብል ኔም ሰጣለሁ። ካርት አይተምስ ከዛ ዶክመንት ዳውት ጌት ኤሌመንት ባይ አይዲ አረጋለሁ። ካርት አይተሞችን ከየት ነው አክሰስ ማድረጋችሁ? ከዚህ ጋር መጠን ስናይ ኦልሬዲ አይዲ ክሬት አድርገናል። ካርት ሳይድ ባር የሚል እዚህ ጋር አለ። ካርት አይተምስ ይኸው እዚህ ጋር ማለት ነው። እነዚህ ዲቪዥን ወይም ደግሞ በአጠቃላይ እያንዳንዷ ፕሮዳክት ወይም ሴሌክት ያደረገናት ወደ ካርት የምንጨምራት ፕሮዳክት እዚህ ጋር ስለምትመጣ ማለት ስለዚህ እዚህ ጋር ይህን ታርጌት አደርጋለሁ ማለት ነው። ጌት ኤሌመንት ባይ አይዲ ያደረግና ከዚህ ጋር ካርት አይተምስ የሚለውን አደረግኩ ማለት ሰው ይሄ የመጀመሪያው ቫሪያብላችን ነው። ከዛ አሁንም ኮንስት አደረግና ካርት ካውንት እያንዳንዷን ካርት የምንጨምራትን ካውንት እንዲያደርግ ማለት ነው። ስለዚህ ለምሳሌ ግልጽ ለማድረግ ያህል እዚህ ጋር አሁን እቺ አንድ ካርት ነች። ለምሳሌ እያንዳንዷ ለምሳሌ ዋየርለስ ሄድፎን አንድ ነው። ስማርት ዎች አንድ ፕሮዳክት ነው። ለምሳሌ እዚህ ጋር ስማርት ዎችን በምንጨምርበት ሰዓት ላይ 2 ያደርገዋል ማለት ስለዚህ ይሄን ካውንት እንዲያደርግ ይህንም ነገር እየጨመረን እንመጣለን። ስለዚህ ካርት ካውንት ልና ከዚህ ጋር እዚህ ጋር ሳይሆን እዚህ ጋር ማለት ነው ካርት ብዬ ካውንት ይህን ካርት ካውንት የሚል ቫሪያብል ሰጠው። ይህን ደግሞ አሁንም ከዶክመንታችን አክሰስ ማድረግ አለብን። ዶት ጌት ኤለመንት ባይ አይዲ ይህንን አሁን ታርጌት የምናደርገው ካርት ካውንት የሚል ነው ማለት ነው። ስለዚህ እዚህ ጋር ይህንን ካርት ካውንት የሚል እዚህ ጋር አስቀመጡ ማለት ነው። ካርት ቶታል ታርጌት እናደርጋለን እዚህ ጋር እዚህ ጋር ልምጣና ኮንስት ካርት ቶታል ስለዚህ ካርት ቶታል ኢኳልስ ዶክመንት ዶት ጌት ኤለመንት ባይ አይዲ ተመሳሳይ ማድረግ ከዛ የትኛውን ነው ታርጌት ማድረገው ከዚህ ጋር እዚህ ጋር ያለው ማለት ስለዚህ ካርት ቶታል የሚለው ይህንን ማለት ነው። ይህንን አይዲ እዚህ ጋር መጥቼ ታርጌት አደርጋለሁ ማለት ነው። ይህንን አደርጋለሁ። እነዚህን ቫሪያብሎች ክሬት አደረኩኝ። 3 ቫሪያብሎች ካርት አይተምስ፣ ካርት ካውንት እና ካርት ቶታል የሚሉት ቫሪያብሎችን ክሬት አድርጌያለሁ። ይህን መጀመሪያ አደርጋለሁ። ከዛ በቀጠል እንግዲህ ምንድነው የማደርገው ከዚህ ጋር ካርት አይተምስ ውስጥ በአጠቃላይ ማለት ነው እዚህ ጋር ክሬት ያደረግነው ማለት ነው ወይም ደግሞ በአጠቃላይ በዚህ ካርት ውስጥ የሚጨመሩት እዚህ ውስጥ የሚጨመሩ ፕሮዳክቶች በአጠቃላይ ማለት ነው እነሱን መጀመሪያ ኢነር ኤችቲኤምኤላቸውን ወደ ኢምፒቲ ስትሪንግ አድርጌ እሄዳለሁ። ስለዚህ ምን አደርጋለሁ እዚህ ጋር ካርት አይተምስ ዶት አድርጌ ኢነር ኤችቲኤምኤል እለዋለሁ ማለት ነው። ኢነር ኤችቲኤምኤል እኩል ነው አረግና ኢምፒቲ ምክንያቱም አት ዘ ቢጊኒንግ ላይ ምንም ነገር የለውም። ኢምፒቲ
ስትሪንግ ይሆናል ማለት ነው እንደምትመለከቱት። ሰው ይሄን አደርጋለሁ። ከዛ በመቀጠል እንግዲህ ሌት ልና ሌላ ቫሪያብል ክሬት አደርጋለሁ። ሌት ቶታል በአጠቃላይ ያሉ የተጨመሩ ፕሮዳክቲቭ ቶታል እኩል ነው ከዜሮ ይነሳል ማለት ነው። ይሄኛው መጀመሪያ ምንም ፕሮዳክት የለም የሚለውን ሴሌክት የተደረገ ፕሮዳክት የለም የሚለውን ይሄን አደርጋለሁ። ሰው እነዚህን ካደረጉ በኋላ እንግዲህ ካርት ልና ለምሳሌ ካርት አደርጋለሁ። ካርት ማለት ኦልሬዲ እዚህ ጋር ክሬት ያደረጉት ማለት ነው። ሶ ካርት ዶት አደረግና አይትሬሽን እሰራለሁ ለእያንዳንዳቸው። ስለዚህ ፎር ኢች ለእያንዳንዷ ፕሮዳክት በዚህ አሬ ውስጥ የተቀመጠች ፕሮዳክት በዚህ ካርት ውስጥ በምትለው ወይም ደግሞ ሴሌክት ተደርገው አድ ቱ ካርት ተደርገው ወደ ካርት ውስጥ ገብተው በሎካል ስቶሬጅ ውስጥ ሲቀመጡ ካርት ውስጥ አክሰስ እናደርጋለን። ስለዚህ ለእያንዳንዷ ፕሮዳክት ማለት ነው ፎር ኢች አደረግና ለምሳሌ አይተም እያንዳንዷ ፕሮዳክት አይተም ብዬ ለጥራትና አይተም ልና ይህን ፋንክሽን ኤክስኪዩት አደርጋለሁ ማለት ነው። አረው ፋንክሽን ሶ ይህ ፋንክሽን እንግዲህ ምንድን ነው የሚያደርገው? ለምሳሌ ቶታሉ ይሄ ቶታል ዜሮ ያልነው ማለት ነው። ቶታል እኩል ነው አይተም ዶት ፕራይስ የአይተሟን ፕራይስ ይወስዳል። ኦልሬዲ እያንዳንዱ አይተም እንግዲህ ምን አላት የሚለውን ኦልሬዲ የዚህ በፊት አይተናል። ለምሳሌ እዚህ ጋር ግልጽ ለማድረግ ያህል እችን አይተም ለምሳሌ በምጨምርበት ሰዓት ኔም አላት። እዚህ በፊት በነበሩ ፓርቶች ታርጌት ስላደረገው ዲስክሪፕሽን አለ፣ ፕራይስ አለ፣ አርቱበት የሚል አላት፣ ኢሜጅ አለ። ስለዚህ እኔ አሁን ታርጌት ያደርጉት እቺ ፕራይሷ ነው። ስለዚህ ምን አደረግኩ እዚህ ጋር ቶታል የሚለው ይህ ዜሮ የሚለው ወይም ደግሞ ከዚህ ጋር ያለው ፓርት ማለት ነው። ይህ እንደምትመለከቱት ቶታሉ ወይም እየሰራ ነው ያለ ነው እዚህ ጋር ነው። ቶታሉ ዜሮ ነው። ሶ ይቺ ፕሮዳክት በምትጨመርበት ሰዓት ይችን ፕራይሷን ካልኩሌት ያደርጋል ይወስዳል ማለት። ስለዚህ ቶታሉ ምን ይሆናል? ቶታል እኩል ነው ፕላስ ኦር ኢኳል ቱ ማለት ይጨምራል ካለው ላይ ማለት። ስለዚህ አይተም ዶት ፕራይስ ያደርግና በኳንቲቲ እያበዛ ይሄዳል። ታይምስ ሲባዛ ያደርግና ለምሳሌ ሁለት ባረገው ፕሮዳክቱን እንትን ያደረገው። ስለዚህ አይተም ዶት አደረግና እዚህ ጋር ኳንቲቲ አረጋለሁ ማለት ነው እዚህ ጋር። ስለዚህ ምን ያደርጋል? ለምሳሌ አንዷ ፕሮዳክት ሁለቴ ብመርጣ ያላትን ፕራይስ በኳንቲቲዋ እያባዛ ቶታል ላይ እያስቀመጠ ይሄዳል ማለት ነው። ሶ ይሄ አንዱ ነው። ከዛ በመቀጠል ለእያንዳንዷ ፕሮዳክት ነው የሚያደርገው። ኮንስት አደርግና ሌላ ቫሪያብል ለምሳሌ ካርት አይተም ካርት አይተም ኢኳልስ ካርት አይተም ማለት ለእያንዳንዷ አይተም የምትጨመረዋ ማለት ነው። ስለዚህ ካርት አይተም እኩል ነው ዶክመንት። አሁን እዚህ ጋር ነው እንግዲህ ክሬት የምናደርግ ማለት ነው። ኤለመንት ዶክመንት ዶት አረግና ክሬት ኤለመንት ይህን ክሬት ኤለመንት እለዋለሁ። ከዛ በኋላ ክሬት የሚያደርገው ኤለመንት ምንድን ነው? ዲቪዥን ነው። እዚህ በፊት አይተነዋል በዚህ ፓርት እንግዲህ ምን እንደሆነ ማለት ዲቭ የሚል ኤለመንት ክሬት ያደርጋል። ከዛ በኋላ በዚህ ዲቭ የሚል ክሬት ኤለመንት ካደረገ በኋላ በዚህ ዲቪዥን ውስጥ እንግዲህ የሚጨምራቸው ፕሮፐርቲዎች አሉ። ለምሳሌ ካርት አይተም ዶት አረግና ይሄ ማለት በነገራችን ላይ ከዚህ ጋር እንመጣና ከዚህ ውስጥ ከመጣ በኋላ ካርት አይተም ውስጥ ከመጣ በኋላ ከዚህ ጋር ዲቪዥን ውስጥ እዚህ ጋር ዲቭ ብለህ ክሬት አድርግና ይሄን ዲቭ ብለህ ክሬት አድርግና ለእያንዳንዷ ፕሮዳክት ክላስ ኔም ምናምን እየሰጠ እንዲሄድ ማለት ነው። ሶ ይህን ነው እያልኩት ያለሁት በጃቫስክሪፕት ማለት ነው። ከዚህ በፊት ደጋግሜ ብያቸዋለሁ። እዚህ በፊት በነበረው ፓርት ለእያንዳንዱ አይተም ጃቫስክሪፕት ላይ ነው ክሬት የምናደርግ ብያቸዋለሁ። ስለዚህ ካርት አይተም ካረኩ በኋላ ካርት አይተም ክሬት ያደርጋል ኤለመንት ማለት ነው ዲቪዥን የሚል ከዛ ካርት አይተም ዶት አደረግና ምንድነው የምጨምርለት? ለምሳሌ ክላስ ኔም ለዚህ ለእያንዳንዷ ዲቪዥን ክሬት ለሚያደርጋት ዲቪዥን ክላስ ኔም ይጨምርለታል። ለምሳሌ ክላስ ኔሟ ከዚህ በፊት ታርጌትም አድርገናል ኦልሬዲ ካርት አይተም የሚል እዚህ ጋር ሲኤስኤስ ላይ ክላስ ኔም ተጠቅመናል። ይኸው እንደምትመለከቱት ካርት አይተም የሚል ክላስ ኔም ተጠቀም እያልኩት ነው። ሶ ክሬት አድርግ እያልኩት ነው። ክላስ ኔሙን ይሄን አደርጋለሁ ካርት አይተም በለው አልኩትኝ ማለት ነው። ስለዚህ በዛ ዲቪዥን ውስጥ እንግዲህ ክሬት ኤለመንት ብሎ ዲቪዥን ክሬት ካደረገ በኋላ በዚህ ካርት አይተም የሚል ክላስ ኔም ይሰጣል ማለት ነው። ከዛ በመቀጠል አሁንም ካርት አይተም ሌላ ኢነር ኤችቲኤምኤል ያስፈልገናል። ስለዚህ ካርት አይተም ዶት አድርጌ በዚህ ዲቪዥን ውስጥ ካርት አይተም በሚል ክላስ ኔም በሰጠው ዲቪዥን ውስጥ ኤችቲኤምኤል ፓርት እየጨመረ ሄዳል። ስለዚህ ኢነር ኤችቲኤምኤል አረግና ኢነር ኤችቲኤምኤል እኩል ነው ከዛ ባክቲክ እጠቀማለሁ ይህንን ማለት ነው። ሶ በቀላሉ ስትሪንጎች እና ጃቫስክሪፕትን አንድ ላይ ለመጻፍ እንዲጠቅመኝ ማለት። ስለዚህ ምንድነው ማድረገው? በዚህ ውስጥ እንግዲህ ለመጀመሪያ ለምሳሌ ዲቭ ክላስ ያደረግና ኢሜጇ ታስፈልገኛል። ስለዚህ ዲቭ ላባለው ዲቪዥን ክሬት አደርጋለሁ። ሶ በዚህ ዲቪዥን ውስጥ እንግዲህ
የሚያስፈልገኝ ለምሳሌ ስታይል ኢንተርናል ሲኤስኤስ ወይም ደግሞ ግልጽ ለማድረግ ያህል እንዳላምታታችሁ ከዚህ ጋር ወይም እንዳይምታታባችሁ ምንድነው ማድረገው ለምሳሌ ይችን የኢሜጇን እያንዳንዷ ነገር ክሬት ማድረግ ለመሄድ ስለምፈልግ አሁን እያንዳንዷ ፕሮዳክት ስለሆነ የምንሰራ ማለት ስለዚህ የእሷን ስለሆነ ለምሳሌ ኢነር ኤችቲኤምኤል ውስጥ ኢሜጅ እንዲያስቀምጥ እፈልጋለሁ። የተለያዩ ነገሮች እንዲያስቀምጥ እፈልጋለሁ። ግን በአጠቃላይ እዚህ ጋር ዲቪዥኑ ስታይል ግልጽ ካልሆነላችሁ ኦልሬዲ ኮሜንት ላይ አስቀምጡልኝ። ሶ ፈጠን ብዬ እዚህ ጋር ላስቀምጥላችሁ ማለት ነው። ዲስፕላይ ለምሳሌ ፍሌክስ ላድርገው ስታይሉ ማለት ነው። ዲስፕላይ ፍሌክስ አደረግኩ ማለት ነው። ሶ ይህን አስቀምጣለሁኝ። ኦልሬዲ ኢንተርናል ሲኤስኤስ ክሬት አድርጌ ለሚሄደው ለዚህ ዲቪዥን ማለት ነው። ሶ አላይን ለምሳሌ አላይን አይተምስ ለሚለው ሴንተር አረግና ይህን አሁን ዲቪዥኑን እዚህ ጋር መዝጋት ይችላለሁ ማለት ነው። ኦልሬዲ እዚህ ጋር ዳብል ኮት ያስፈልገኛል። ሶ ይህን ዲቪዥን ክሬት ያደረኩትን ልዝጋ። ሶ ይህን ዲቪዥን አረግና ሌላ የክሎዚንግ ዲቪዥን እዚህ ጋር ክሬት ላድርግ። ለምሳሌ እዚህ ጋር እንደዚህ ነው ዲቭ። ሶ በዚህ መልኩ እንግዲህ ይህን ዲቪዥን ክሬት አደረኩ ማለት በዛ ያሉትን ነገሮች በአጠቃላይ የሚፈልጋቸው ፕሮዳክቶች በዚህ ውስጥ እየጨመርኩ ሄደው ማለት ነው። ሶ በዚህ ዲቪዥን ውስጥ እንግዲህ ሌላ ነገሮችን እየጨመርኩ ሄዳሉ። ለምሳሌ ኢሜጅ እጨምራለሁ። አይኤምጂ የሚል ታግ እጠቀማለሁ እንደዚህ ማለት ነው። ሶ ሶርስ ኤስአርሲ የኢሜጅ ሶርስ ማለት ነው እኩል ነው አድርግና ከዚህ ጋር ሶርሱ ለምሳሌ ምንፈልገው እዚህ ጋር ዶላር ምልክት አደርጋለሁ ጃቫስክሪፕት ፋንክሽን ለመጻፍ ማለት ነው። ሶ ከርሊ ብሬስ በማድረግበት ሰዓት ላይ ጃቫስክሪፕት መጻፍ ይችላል። ስለዚህ ኢሜጅ የምፈልገው ከዚች አይተም እያንዳንዱ አይተም ላይ ኢሜጇን ነው። አይተም ማለት ኦልሬዲ አይተም ስል ይቺ ፕሮዳክቷ ማለት ስለዚህ ከዚች ውስጥ ኢሜጇን የዚችን ኢሜጅ እንዲወስዳ ስለምፈልግ እዚህ ጋር ምን አደርጋለሁ አይተም አይትሬት እያደረግን ያለ ነው በዚህ አይተም ውስጥ ስለሆነ ማለት ፎር ኢች አይደል የተጠቀምነው አይተም ይሆናል። ሶ ዶት አደረግና የአይተሟን ኢሜጅ ነው ወስደው ማለት ነው። ከዚህ ጋር ኢሜጅ ይህን የአይተሟን ኢሜጅ እንዲወስድ እፈልጋለሁ ማለት ነው። ከዛ እዚህ ጋር እንግዲህ ሶርሱን አስቀመጥ ኤስአርሲውን ማለት ነው። ከዛ አልት ቴክስት ያስፈልገናል ኤኤልቲ ማለት ነው። ኦልተርኔቲቭ ቴክስት ማለት ነው። አልት ወይም ደግሞ ኦልተርኔቲቭ ቴክስት ይባላል። ይህ ማለት ኢሜጁ ይህ ኢሜጅ አክሰስ ማድረግ ባይችል የሚያሳየው ቴክስት ምንድን ነው ለሚለው ነው። ሶ ይህንን ደግሞ አሁንም ዶላር ምልክት አድርግና የኢሜጇን ወይም ደግሞ የፕሮዳክቷን ኔም እንዲያሳይ ያደርጋለሁ ማለት ስለዚህ ከዚህ ጋር አሁን አይተም ዶት አረግና እዚህ ጋር ኔም አረገዋለሁ ማለት ነው። የአይተሟን ኔም ወይም የፕሮዳክቷን ኔም እንዲያሳይ አደረኩ ማለት ሰው ይህን አደረግና ከዚህ ጋር ይህንን ታግ በዚህ መልኩ እዘጋለሁ ማለት ስለዚህ ይህን ሴቭ አደርጋለሁ። ቀጣይ ፓርት አሁንም በዚሁ ዲቪዥን ውስጥ በአጠቃላይ እዚህ ዲቪዥን ማለት ነው። ሶ በዚህ ውስጥ አሁን ምን አደርጋለሁ ሌላ ዲቪዥን ክሬት አደረግና የአይተሟን ኔም ፕራይስ እና ኳንቲቲውን ካልኩሌት እንዲያደርግ እፈልጋለሁ ማለት ነው። ለምሳሌ ከዚህ ጋር መጠን ቼክ ብናደርግ ከዚህ ጋር መጠን በምናይበት ሰዓት ላይ ለምሳሌ ይሄንን ኢሜጇን አስቀመጥነ ከዛ ኔሙን ዲስፕሌይ እንዲያደርግ እንፈልጋለን። ከዛ ፕራይሱን እንዲሁም ደግሞ ኳንቲቲ ምን ያህል ሴሌክት እንደተደረገ ማለት ነው። ሶ እነዚህ ካልኩሌት ማድረግ ስለሚያስፈልግ እዚህ ጋር መጥቼ ዲቭ አደርጋለሁ ዲቪዥን ማለት ነው። ሶ ይሄንን ዲቪዥን ክሬት አደረኩ። ይሄ ዲቪዥን እንግዲህ ኔሙን የአይተሟን ኔም በአጠቃላይ የሚይዝ እንዲሁም ደግሞ ፕራይሷን እና ኳንቲቲዋን የሚይዝ ነው ማድረገው። ስለዚህ እዚህ ጋር ምን አደርጋለሁ ለምሳሌ ይህን ፕሮዳክቷ ኔም እዚህ ጋር ዲስፕላይ ይደረጋል። ሶ ይህንን ኔም ለምሳሌ ኤች ስሪ ላድርገው ሄዲንግ ስሪ ማለት ነው። ስለዚህ እዚህ ጋር ኤች ስሪ ያደረግኩኝ ማለት ነው። ሶ በዚህ ኤች ስሪ ውስጥ ይህንን ታግ አስቀምጣለሁ ወይም ደግሞ የፕሮዳክቶችን ኔም እንዲያስቀምጥ አደርጋለሁ። ስለዚህ እዚህ ጋር ምን አደርጋለሁ ዶላር ምልክት አደርጋለሁ ከርሊ ብሬስ ከዛ በዚህ ከርሊ ብሬስ ውስጥ ኦልሬዲ የማስቀምጠው እንግዲህ ለምሳሌ የፕሮዳክቷን ኔም ስለሆነ አይተም ዶት አድርጌ ኔም አስቀምጣለሁ። ይህንን ማለት ነው የፕሮዳክቷን ኔም እንዲወስድ ከዛ ይህን ኤች ስሪ ታግ መዝጋት ነው የሚጠበቅብኝ ማለት ነው። ስለዚህ ኤች ስሪ በዚህ መልኩ ይህንን ታግ ዘጋው ማለት ነው። ከዛ በመቀጠል እንግዲህ ሌላ ማስቀምጠው ኳንቲቲ ዋና ፕራይሱን ነው። ስለዚህ እሱን ደግሞ በፒ ታግ ፓራግራፍ አድርጌ በዚህ ፒ ታግ ውስጥ ላስቀምጥ ማለት ስለዚህ ዶላር ምልክት አደርጋለሁ ከርሊ ብሬስ በማድረግበት ሰዓት ጃቫስክሪፕት ፋንክሽናሊቲ መጻፍ ይችላሉ። ስለዚህ አይተም አደርጋለሁ ከአይተሟ ውስጥ ያለውን የአይተሟን ፕራይስ ነው ወስደው አይተም ዶት ፕራይስ የአይተሟን ፕራይስ አደርጋለሁ በዚህ መልኩ ማለት ነው። ይህን ወስዳለሁ። ሶ ይህን አደረግና ሲባዛ አድርጌ ይህን ማለት ሲባዛ አድርግና
አሁንም ዶላር ምልክት አደርጋለሁ። የአይተሟን ኳንቲቲ መውሰድ እፈልጋለሁ፣ ምን ያህል ጊዜ ክሊክ እንደተደረገች ማለት ነው። ስለዚህ ይህን አይተም ዶት ኳንቲቲ የሚል ወስዳለሁ ማለት ነው። ሶ አይተም ዶት ኳንቲቲ የሚል አክሰስ አደረጉ ማለት ነው። ስለዚህ ኪው ላድርገው ይህንን ኳንቲቲ። ስለዚህ በዚህ መልኩ አስተካክላለሁ ማለት ሴቭ አደርጋለሁ። ስለዚህ አሁን ይህ ምንድን ነው የሚያደርገው? እያንዳንዱ እዚህ ጋር ያለችዋን ፕሮዳክቷን ይችንን ነው እየሰራን ያለ። ኢሜጇን አስቀመጥን፣ ኔሟን የፕሮዳክቷን ኔም እንዲወስድ፣ ከዛ በኋላ ፕራይሷን እና ኳንቲቲውን እንዲያስቀምጥ አድርገናል ማለት ነው። ከዛ በመቀጠል እንግዲህ የሚቀረን እንግዲህ በዚህ ውስጥ ማለት ነው በተን ያስፈልገናል። ሶ ያንን በተንም ካልኩሌት እናደርጋለን። ለምሳሌ ሪሙቭ የሚል ሊሆን ይችላል። ለምሳሌ ክላስ ኔም ሪሙቭ አይተም የሚል ከዚህ በፊት ለምሳሌ እዚህ ጋር ጨምሬያለሁ ታስታውሱ ከሆነ ይኸው ሪሙቭ አይተም። ስለዚህ ፕሮዳክቷን ለምሳሌ እዚህ ጋር ከጨመረ በኋላ ይችን በተን መጨመር ያስፈልጋል ሪሙቭ አይተም ለማድረግ ወይም ደግሞ ፕሮዳክቱ ካልፈለግነው ሪሙቭ እንድናደርገው ማለት። ስለዚህ እሱንም ለመጨመር እዚህ ጋር መጣና በዚሁ ዲቪዥን ውስጥ ማለት ነው ከዚህኛው በአጠቃላይ ከዚህ ዲቪዥን እወጣና ከዚህ ጋር መጥቼ በተን ክሬት አደርጋለሁ የበተን ማለት ነው። ስለዚህ በተን ታግ ነው እዚህ ጋር ክሬት ማድረገው ማለት ነው። ስለዚህ እንደዚህ አድርጌ በዚህ መልኩ እንግዲህ በተን እንግዲህ ክሬት አደርጋለሁ። ስለዚህ በዚህ በተን ውስጥ እንግዲህ ምንድነው ማስቀምጠው ነገር ካለ እዚህ ጋር ለምሳሌ ክላስ ያስፈልገኛል። ክላስ ማለት እዚህ በፊት እንግዲህ ታርጌት ያደረግነው በክላስ ሴሌክተር ስለነበረ ስለዚህ ክላስ እዚህ ጋር አስቀምጣለሁ። ለክላሱ ለምሳሌ ክላስ ኔም የሰጠሁት እዚህ ጋር ሪሙቭ አይተም የሚል ነው። ስለዚህ ቀጥታ ይህንን ሪሙቭ አይተም የሚለውን ክላስ ኔም አሁን ይህንን ቀጥታ ኮፒ ያደረግና ከዚህ ጋር ማለት ነው ሪሙቭ አይተም የሚለውን እንደ ክላስ ኔም አስቀምጣለሁ። ሪሙቭ አይተም ይላል። ሶ ይህንን ታርጌት አደርጋለሁ ማለት ነው። ምክንያቱም እዚህ ጋር አሁን እየሰራሁት ያለ እቺ ስለሆነች እቺን ደግሞ በሲኤስኤስ ሪሙቭ አይተም የሚል ስለሰራሁላት ማለት ስለዚህ እሱን አደርጋለሁ። ከዛ በመቀጠል ከዚህ ጋር መጥቼ ኦን ክሊክ ለምሳሌ ክሊክ በምትደረግበት ሰዓት ላይ ማለት ነው እዚህ በፊት እንዳደረገ ነው። ስለዚህ ኦን ክሊክ አደረግና ኦን ክሊክ በነገራችን ላይ እዚህ ጋር እንደምታዩት የሪያክት እና እዚሁ ጋር እንዳላስታውሽ ለሚዲያል ሪያክት ስትጠቀሙ ካፒታል ነው ኦን ይሆናል፣ ሲ ካፒታል ይሆናል። ሲኤስኤስ ኤችቲኤምኤል እና ጃቫስክሪፕት ብቻ የምትጠቀሙ ከሆነ ግን እንደዚህ ስሞል ነው የሚሆነው። ሶ እዚህ ጋር እንዳትሸወዱ ለማለት ነው። ሪያክት በምትሰሩበት ሰዓት ላይ እንዳትሸወዱ። ሶ እዚህ ጋር ኦን ክሊክ ካደረግነ በኋላ ምን ይሁን ነው አሁን ይችን ክሊክ በማድረግበት ሰዓት ላይ ኦልሬዲ ይህንን ይችን ክሊክ ሳደርጋት ምን ነገር ይኖረው ነው። ስለዚህ የጃቫስክሪፕት ሌላ ፋንክሽናሊቲ ራን እንዲያደርጋልጋሉ። ለምሳሌ እዚህ ጋር ለምሳሌ ፋንክሽን አለ ልበልና ወይም ደግሞ በኋላ ላይ ክሬት የማድረግ ነው ሪሙቭ የሚል የፋንክሽን የጃቫስክሪፕት ፋንክሽን ክሬት አደርጋለሁ። ሶ እዚህ ጋር ሪሙቭ ለአሁኑ ሪሙቭ ፍሮም ካርት ሪሙቭ ፍሮም ካርት የሚል የጃቫስክሪፕት ፋንክሽን ክሬት አደረግና እንደ ፓራሜትር የሚቀበለው ለምሳሌ ሪሙቭ የሚያደርጋት ለእያንዳንዱ አይዲ ስለሚያስፈልጋት እዚህ ጋር ዶላር ምልክት አደረግና እንደ ፓራሜትር ማለት ነው እዚህ ጋር ከርሊ ብሬስ ስጠቀም አይተም ዶት አይዲ ይህን አረጋለሁ ማለት። ስለዚህ አሁን ሴቭ አደርጋለሁ። ሰው በዚህ መልኩ ሴቭ አደረጉ። ይህ አሁን እንግዲህ ምንድን ያደረግነው በእያንዳንዷ ፕሮዳክት እዚህ ጋር ረዘም ስላለ እንዳይምታታባችሁ ለእያንዳንዷ ፕሮዳክት አይተም አልናት እና በካርት ውስጥ ላለች ፕሮዳክት ማለት ነው ይህን ኤክስኪዩት ያደርጋል። ለምሳሌ ቶታሉን እዚህ ጋር ይጨምራል። ቶታል ምን ያህል እንደሆነ ለምሳሌ አይተም ፕራይስ አላት። ከዛ አይተሟን በኳንቲቲዋ ያበዛና ቶታል ውስጥ ያስቀምጣል። ከዛ በኋላ ካርት አይተም ብሎ ክሬት ያደርጋል። ኢለመንት ማለት ነው በዲቪዥን ውስጥ እዛ ካርት አይተም የሚል ክላስ ኔም እዚህ ጋር ክሬት ያደርጋል ማለት ነው። በዚህ ዲቪዥን ክሬት ካደረገ በኋላ ከዛ ደግሞ ለኢነር ኤችቲኤምኤል በውስጥ ላለው በዚህ ካርት አይተም በሚለው ዲቪዥን ውስጥ ክሬት አድርገን በዚህ ካርት አይተም የሚል ክላስ ኔም ከሰጠው በኋላ ይህንን እንደ ኤችቲኤምኤል እነዚህ ነገሮች ያስቀምጣል። ኢሜጁን፣ የካርቱን ኔም፣ ፕራይሷን፣ ኳንቲቲዋን እንዲሁም ደግሞ እዚህ ጋር በተን ሪሙቭ የሚል ማለት። ስለዚህ በሌላ አነጋገር እዚህ ጋር ይችን ኢሜጅ፣ ይህን ኔም፣ ይህን ፕራይሱን፣ ይህን ኳንቲቲ እና ይችን ነው የሰራነ ማለት። ስለዚህ እነዚህም በካርት አይተም ውስጥ ያስቀምጣቸዋል ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ምን ያደርጋል? ይህን ክሬት ካደረገ በኋላ ማለት ነው ከዚህ ወጣና ካርት አይተም እዚህ ጋር አድርግና ካርት አይተምስ ይሄኛው ማለት ነው። እዚህ ጋር ቫሪያብሉ ክሬት ያደረግ ካርት አይተምስ ዶት አድርግና አፔንድ ማድረግ አለብኝ። እዚህ ጋር ክሬት የተደረገችዋ ኢለመንት እያንዳንዷ ካርት ኢለመንት እዚህ ካርት አይተምስ ውስጥ መግባት አለበት። ስለዚህ ካርት አይተምስ ዶት አድርግና አፔንድ ቻይልድ አደርገዋለሁ። ስለዚህ እንደ ቻይልድ ጨምራታለሁ ወደዚህኛው ፓርት ማለት። ስለዚህ ካርት አይተም እችን ቫሪያብል ማለት ነው ይሄንን ቫሪያብል ይጨምራል ማለት። ስለዚህ በዚህ መልኩ ሴቭ አደረጋለሁ ማለት ነው። ይሄን ካደረግነ በመቀጠል እንግዲህ ከዚህ በመቀጠል ማለት ነው ሌላ
ከዚህ አይትሬሽኑን ከጨረሰ በኋላ በአጠቃላይ ለምሳሌ ካርት ካውንት ላይ እዚህ ጋር ካርት ካውንት ውስጥ እነዚህን አፕዴት ማድረግ አለበት። ሰው ካርት ካውንት ዶት ቴክስት ካውንት ሶሪ ቴክስት ኮንተንት ነው የሚሆነው። ካርት ካውንት ዶት ቴክስት ኮንተንት አረግና ምንድን ነው ማድረገው ካርት ዶት አርጌ ምንድን ነው ሪዲዩስ ነው ሪዲዩስ ሬዲዩስ ሜትድ ይጠቀምና ምንድን ነው ማድረገው ከዚህ ጋር ሰም እና አይተም አለው ልበል። ሰም አይተም አለ። ስለዚህ እነዚህን ሁለቱን በመጠቀም ከዚህ ጋር ማለት ነው ምን ያደርግልናል ኤክስኪዩት ማድረገው ማለት ነው። ስለዚህ ከዚህ ጋር ለምሳሌ ሰም ፕላስ አይተም እያንዳንዷ አይተም ማለት ነው ዶት ኳንቲቲ አላት ኳንቲቲ ማለት ነው እሷን ይወስዳል። ከዛ እዚህ ጋር ዜሮ አደርጋለሁ ምንም ከሌለ ዜሮ ይሆናል። ይህንን አንድ አስቀመጥ። ከዛም አሁንም በመቀጠል እዚህ ጋር ካርት በአጠቃላይ ቶታሉ ይሄኛው ቶታል ማለት ነው ካርቶችን የያዘው ቶታል እዚህ ጋር ካርት የሚለውን ላስተካክለው በዚህ መልኩ። ስለዚህ ካርት ቶታል ይሄ ማለት ነው። ይሄ ቫሪያብል እዚህ ጋር ክሬት ያደረግነው ካርት ቶታል ወይም ጌት ኤሌመንት አይዲ ብለን ካርት ቶታል ብለን ይወሰድ ነው። ዶት አረግና ከዚህ ጋር ምንድነው ማድረገው ቴክስት ኮንተንት እኩል ነው ካርት ቶታሉ ቶታል ዶት አረግና ቱ ፊክስድ ወደ ሁለት ቁጥር ፊክስድ አረጋለሁ ዲጂቱ ማለት ነው። ይሄን አረጋለሁ። ስለዚህ ይሄን ሴቭ አረኩኝ። አሁን በዚህ መልኩ እንግዲህ ይህንን ፋንክሽን ክሬት አደረግና ኦልሬዲ አሁንም ሴቭ አድርጌ ባሳያችሁ ኦልሞስት ቼንጁን አታዩትም ገና ስለሆነ ማለት ነው። ስለዚህ በሚቀጥለው ፓርት ላይ ምንድን ነው የምናደርገው? አሁን ይህንን ክሬት ካደረገነ በኋላ ከዚህ ጋር መጠን አድ ቱ ካርት የሚል ፋንክሽናሊቲ ሌላ ፋንክሽናሊቲ ምክንያቱም ይህ ወደ ካርት አሁን ይህ ካርቱ አሁን ወይም ደግሞ ይህ አሁን ክሬት ያደረግነው ፋንክሽን አፕዴት ካርት ዲስፕላይ ያለው ፕሮዳክቶቹ ከዚህ ካርት ውስጥ ከተጨመሩ በኋላ የሚኖራቸው ዲስፕላይ ነው እዚህ ጋር ያስቀመጥን። ነገር ግን እኛ እነዚህ ፕሮዳክቶች እዚህ ጋር እንዲጨመሩ የምናደርጋቸው በዚህ ነው አድ ቱ ካርት የሚል በተን በመጠቀም ነው። ወይም ደግሞ በኋላ ላይ አድ ቱ ካርት የሚል ፋንክሽናሊቲ በቀጣይ ፓርት እንጨምርና እዚህ ጋር አድ ቱ ካርት የሚለውን ክሊክ በምናደርግበት ሰዓት ስለሆነ እዚህ ጋር የሚመጡት ቀጣይ ሌላ ፋንክሽን የጃቫስክሪፕት ፋንክሽን አድ ቱ ካርት የሚል የጃቫስክሪፕት ፋንክሽን እንጨምራለን ማለት ነው። ስለዚህ እዚህ ጋር ብሬክ እናደርግና አድ ቱ ካርት የሚል የጃቫስክሪፕት ፋንክሽናሊቲ ጨምረን እየሰራ እንሄዳለን ማለት ነው።